እሺ እ እንዴት ናችሁ? ዛሬ የመጀመሪያ እ የዩቲዩብ ቭሎጋችንን እንጀምራለን። እ እውነታውን ለመነጋገር ግን እንደኔ እንደዚህ አይነት ነገሮችን የሚፈራ ሰው እንትን አታውቁም። ይሄንን ራሱ ስንት ጊዜ እየቀረጽኩ እንደሰራሁት እኔ ነኝ የማውቀው። እንኳን የመንገዱን እኔ እንጃ መድኃኒዓለም ያውቃል። ብቻ ግን ዛሬ እንደምንም ብለን የአንድ ተማሪ ዲያቆን ውሎ ምን ሊመስል እንደሚችል እናያለን። አሁን መጀመሪያ ወደ ትምህርት ቤት ለመሄድ እንዘጋጃለን። ከዛ በኋላ ያለን ህይወት እንቀጥላለን። በሰውነቴ በትእዛዝ ደስ ይለኛል፣ በስጋዬም በኩል ኃጢአትን ጀምረናል። ከዚህ በኋላ ያሉት ልጆች ያሳያችሁ ብቻ የዛሬ ሁላችን ይደረግልን። በኛል ምንኛ ጎስቋላ ደካማ ነው ሰውነቴ። ያው ካሜራማን ስትሆኑ መንገድ ላይ የምትጠራጠሩ እናቶች በሙላ ማንሳት ትፈልጋላችሁ እና ስንት ጊዜ ፎቶ ላነሳ ስልኬን እንዳወጣሁት እና በነገራችን ላይ መንገድ ላይ ምናምን ነገር እንትን መዝሙር ምናምን እያዳመጥኩ ነው። አንዳንድ እንደዚህ ሀሳቦች ምናምን ስፈል ያመለኛ ቼንሶል ሚሄድ በኋላ ሌላ ነገር ውስጥ እንዳይከተል መዝሙር እያዳመጣችሁና በቃ እንደዛ ወክ ማለት በቃ ያበላል። ቻግና ወክ እያደረገን የትምህርት ቤት ሰዓታችን ግን እየረፈደ ነው። እንዴት እንደሚያስገቡኝ መድኃኒዓለም ነው የሚያውቀው። ብቻ በባሌም በሁሌም አድርገን እንገባለን። ለእነሱ ብሎግ እየሰራሁ ነው የቆየሁት ነው እንጂ አላዳመጣችሁም። ይታደጋል ያድነዋል ሕይወቴ በሰውነቴ በትእዛዝ ደስ ይለኛል። ደርሰናል። በኋላ ከተስተማርም በኋላ ደግሞ ያለንን አዋዋል እናያለን ማለት ነው። ስለዚህ በቃ ፈተና ነው ህይወት። በቃ አውቅ ያለባችሁ ፈተና ነው ህይወት ፈተና ነው። በቃ በዚህ ስትሏት በዚህ ስትሏት በዚህ በቃ መከራ ይሆናል። አኗኗር መድኃኒዓለም ይርዳን እንጂ በእውነት ምን አይነት ህይወት እንደምንኖር እኔ አላውቅም። መድኃኒዓለም ግን አለ በቃ እሱ ከረዳን እናልፈዋለን። ብቻ በኋላ ከተስተማርን በኋላ እንደርሳለን እና ይህንን ቪዲዮ የምታዩት 3 ሰዎች ወይም ደግሞ ከፍ ካለ 90 ሰዎች ማይክ ያስፈልጋል መሰለኝ ብሎግ ላይ እስቲ ንገሩኝና እኔ አቅሙ የለኝም መግዛት ግን እንጠይቃለን። ስለዚህ እስቲ በሉትና ማይክ የሚያስፈልገው ይመስለኛል። ምክንያቱም መኪና ጫጫታው ምናምን እንኳን የኔን ድምፅ የምንም ነገር ድምፅ አያሰሙም እና እስቲ ማይክ ያስፈልገናል የምር እንግዛ ወይስ ሌላ መላ እንፈልጋለን የሚለውን እሱም እስቲ ኮመንት ላይ ጻፉልኝ። ሌላው ግን አንድ የምመክራችሁ ነገር ግን ቢኖር ባለ ትንሽ ነገር እግዚአብሔርን ማመስገን ካልቻልክ እግዚአብሔር የሚሰጥ ትልቅ ነገር መቼም ነው የማታመሰግነው። በቃ መቼም አንበሳውን እናስበዋል የሆነ ዩቲዩብ ነገር ስልክ ይፈልጋል ቢኖረኝ እኮ ደስ ይለኛል፣ ግን አይመጣም። በቀላል አይፎን 17 ምናምን አይፎን ምናምን ሳምሰንግ ምናምን እንዲሁ ቀላል አይመጣም። ስለዚህ ባለ ነገር ትጀምራለህ፣ እግዚአብሔርን አመስግን። ከዛ ባለ እግዚአብሔር አበርክቶልህ ነገር በደህና ነገር ትጨርሰዋለህ። ስለዚህ ያለችን ትንሽ ይሆን ነገር ተጠቀም። መንፈሳዊነትም ትንሽ ይሆን፣ ሁሉም ነገር ትንሽ ይሆን። ሰላም ስትጀምር በትንሽ ነገር በቃ ከዛ በላይ ይሳካላል። ይለፋት ይሄን ነገር አቆራርጬ መጥቼ
ገና አልተጀመረም አልተባለም። አይነት እንዳልኳችሁ ይፍታታ አንድ ጊዜ እንደዚህ አይነት እንደዚህ ታለፋችኋለች። በቃ ከስንት ሰዓት ትምህርት በኋላ በጣም ፈተናል። አሁን ዛሬ እንዳልኳችሁ ታክሲ ገንዘብ እንዲኖረኝ በቃ ሲነሽጠኝ ወደ በእግር ሄደውና አሁን በእግራችን እንሄዳለን። ድጋሚ ያለውን ቦታ ሳይገብቻለሁ ነገራችን ቅርብ ቦታ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሐምሌ 5 ምናምን በስተ መጨረሻ ማየት ደርሰናል። አሁን አደባባይ ዋና ለመኪና እየዞር ነው ዝም ብለን በእግራችን ግን ማርያም ላይ መሬት ነው በእውነት ፀሐዩ ማለት ነው። ወላዲታ ነው እንዴት እንደሚያቃጥል በቃ ነደድን። ያው ከሰል አሁን እኔ ጥቁር ሆኜ ከእንደገና የፀሐይ ተጨምሮ ሲያጠቁረኝ አስቡት። ግን በቃ ያለባችሁ ነገር እዚህ ጋር ይህንን ፀሐይ እንዳልቻለ ሁሉ ነገ ደግሞ ያንን ስንሞት ደግሞ ያንን ደግሞ ሲሆን ደግሞ አንችልም በቃ። ስለዚህ ከዚች ፀሐይ ከዚህ ሙቀት ለመከላከል የሚያስፈልገን ነገር ጥላ ነው። ስለዚህ ከገሃነመ እሳት ለመውጣት የሚያስፈልገን ነገር ቅዱስ ቁርባን ወቅ ትቀበላለህ። እግዚአብሔር ጋር ያቱን ከስተሳቸው ዓለምንና እግዚአብሔርን አጣጥመህ ትይዛለህ። በነገራችን ላይ ማለት ነው እንትን ይሄ ጾም የሳቂቱ የፈቃድ ጾም ግን አይደለም። ይሄንን እያወቃችሁ አንተ ያለ ማህበራት መብላት ምንድን ነው? እንደዚህ ቢራ እየጠጣ ሮሰት ስጋ እየተበላ ሮሰት ያው በጣም ይገፋል። ግድግድ ያው ብሎጎቼ ምናምን ልሰራው ከዚህ በኋላ እንደዚህ እያደረኩ ካሜራዬን ዝቅ እያደረኩ ምክንያቱም ቀና ካረኩት የዳ ስልኬን እኔ ሌላ ነው እያገዘብኩኝ የዳ ስልኬን በኋላ ላጣርገው ምክርም ቀረ ብሎግም ቀረ ሁሉም ነገር ቀረ። ለሳንሽ እና ሌላ ከጠቆርኩባችሁ ምናምን ካልኩባችሁ በቃ ምንም ማድረግ አልችልም። ስለዚህ በቃ ከዚህ በኋላ ብሎጋችን እንደዚህ ይቀጥላል እና በቃ ከዚህ በኋላ አሁን ቤት ከገባን በኋላ ይሄንን ቪዲዮ ነው ኤዲት የማደርገው። ከዛ በኋላ ልክ 12 ሰዓት ሲል አብነት እሄዳለሁ እና በቃ የዛሬ ብሎጋችን ይሄ ነው። ያን ያቁን ተማሪ ህይወቱ በቃ በፀሐይ መቃጠል አጠበሰ። እዛ እንደጨረስን ኤዲት እናደርጋለን። መዝሙራችን እየሰማን መንገዳችንን እንቀጥላለን። ስለዚህ ቻናሉ ሰብስክራይብ ምናምን ነገር እያደረጋችሁ በደንብ እንዲቀጥል አድርጉት። ሰብስክራይብ ምናምን ነገር ማድረግ ግዴታ በቃ በደንብ መቀጠል በቃ አውቃለሁ እወዳለሁ። መንፈሳዊ ብሎግ አልተለመደም። በዛ ላይ ደግሞ መንፈሳዊ ብሎጎች ትንሽ ጥንቃቄ ይፈልጋሉ ማለት ከወሬዎችም አንፃር ከእያንዳንዱ ነገሮች አንፃር ጥንቃቄ ይፈልጋሉ። የተወራ ነገር ሁሉ አይገባም እና እሱን ቼክ እያደረግን እንለቃለን እና በቃ የዛሬ ብሎጋችን ይህን ይመስላል እና ቻናሉን ሰብስክራይብ አድርጉ። በእርግጥ ገና በመጀመሪያችን እንደዚህ አይነት አካባቢ ከተገኘ
በደንብ እንዳይታለፍ ብቻ በደንብ እንድንፈልስ ይሆናል ማለት ነው። ስለዚህ ጥያቄዎች ካላችሁ መሳይ ጥያቄዎች ካላችሁ አሁን እመልሳለሁ። እስከምትመልሱ ወይም እስከምትጠይቁት ድረስ ብሎጋችን እንቀጥላለን ማለት ነው። ምክንያቱም ዩቲዩብ መቆም ስለሌለበት እና ወገንታትና ህዝበታት መቻችሁ ቅዳሴ የምታስቀድሱ መልካም ቅዳሴ፣ ሌላም ስራ እንድትሰሩ መልካም ስራ ይሁንላችሁ፣ መልካም አዳር ይሁንላችሁ። ይመቻችሁ። ነቴ በትእዛዝ ደስ ይለኛል፣ በስጋዬም በኩል